ያርጊና ወለምጪ ባይአረዝ አይደለም ስልኩን እኮ ታዲያ ትንሽ የገዛት እኮ ለአንተ አንጀቴን ልትበይው እዚህ ጋር ነው ማለት ነው። ሁለተኛ አነቃሽ በለኝ ሁለተኛ ከአንቺ ጋር ስሆን ደስታ ይሰማኛል። መጫወት መዝናናት ከሚወዱት ጋር መጫወት ደስ ይላል። መደሰት እድሜን ይቀጥላል። አንቺም ከኔ ሆነሽ እኔም ከአንቺ ጋር ስንጫወት ነው። ሌሊቱ እስኪነጋ መብራቱ ፋናው ይቅር ለምኔ ብርሃን አንቺ አለሽኝ ሰላም ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ማለት ነው እየተቆላላለሁ ልብሱን እየለባበሰ እንዴት ቂኒ እያለ እንደሆነ አትጠይቁኝና ባልሰራለት ከፍተን እንገባለን። ታይናላችሁ እናንተና ውስጥ ልብስ ልቀይር ብሎኝ እየገባሁ ልብሱን በደንብ እየለካሁ ነው። ምስሌን በመስታወት እያየሁና አስቀምሶታል። ቅድም እኔ አስቀምሼ አምጥቼለታለሁና እዩት ብዬዋል። በጣም ቻኩያለሁ እና የማወራው ነገር በስነ ስርዓት አይደለም። አስቆርጬ በሚፈልገው መልኩ አድርጌለት አምጥቻለሁ ልብሱን። ደን እየለካሁ እና ከፍተን እንገባበታለን፣ እናሳብደዋለን። ዛሬ አገኛት እንፈቅዳለን እና አሁን ከፍተን እንገባለን። ታዩታላችሁ እንዳለ የሚያደርገውን ነገር እንዳለ ታዩታላችሁ። መቼም ይሄኔ በቃ በልኩላል እየሰራ ነው የሚሆነው። አብረን እናየዋለን። አሁን እንገባለን። አብራችን ሄይ ምን እያደረክ ነው? ኮፍያ ለብሰህ ነው እንደ ልብስ የምትቀይረው? ደግሞ አምሮብሃል። ኧረ ኮፍያ ምንድን ነው ደግሞ ለብሰሃል? እኔማ በቦክሰር ነው የማገኘው ብዬሽ ነው። አየሁ አልወጣም። ይኸውልህ ስማኝ ደግሞ ሱሪ እንዴት እንደሚያምርብህ እስኪ ከፍ አድርገው። ቲሸርቱን ከፍ አድርገው እስኪ ቲሸርቱ ደግሞ ኮፍያ ለብሰህ ነው እንደ ልብስ የምትቀይረው? ምን አገባሽ? እሺ ሰልሰን ተቆሶ ቤት አይገባም እንዴ? ግብሩ እንዴት ነው የምትማሪው? ኮፍያ ያምርብሃል። አንደኛ በጣም ነክ ዙርን አሳያቸው። ሁለተኛ ደግሞ እስኪ ይሄን ተነፋ ነፍሱልና እንዴው ለብሳ ሳይነሽ እንደዚህ ነው አይደለም? ከባድ ነው እና ተጀርኩኝ
ከፍ አድርገው ቲሸርትን ኧረ ኮፍያ አምሮባል። ከዚህ በኋላ ኮፍያ እውነት ኮፍያ ነው። እሺ ይኸውልህ ስማኝ፣ መጀመሪያ ማለት ነው ድንጋይ እኮ ደስ አይልም እኮ እንጂ ቅድም አላሳይሽም አላልከኝም? እናንተ ከገዛሽው በቃ ማየት አለብኝ። በቃ ቦክሰር ላስቀይምሽ ነው እንዴ? ምን አደረኩኝ? እንደባለፈው አትቀጥቅጠኝ። እሺ በቃ ተነሽ። ልብስ ልልበስ። አልወጣም ማግኘት እፈልጋለሁ። ይሄ ይሻላል። ልስጥህ ልመታኝ ነው። እውነት ትስማኛለህ? ወላሂ እስኪ ወላሂ ያለው ነገር ሰብረሽዋል እኮ። እንስማ ማርያምን እንስማ ማለት አልችልም። ሰው ሲጀመር እያሳቀኝ ነው። ዲስ ሰማኝ የሰማኝ ነው። አዎ የሰማው ነው። ላይ ውጪ ማሪ ምን ያማል? አንተ ጅል እኮ ነህ። ማርያምን ጅል ነህ። እንዴት ነው የመታኸኝ? ሊያሳየኝ ነው። እሺ ይኸውልህ በቃ ማየት ነው ተብዬ ከሆነ ና ስማኝ። ቤት አትሄድም? ኧረ ቤት ነው። አትሄድም? እንዲህ ነው እዚህ ላይ ነው ማለት ነው። እኔ ቀሰቅሳለሁ። ሁለተኛ አነቃሽኝ በለኝ። ሁለተኛ መቦጨር የለም። ትራስ ነው አይደል? መቦጨር አለ አለ።
የተመታሁት በጣም ተጨፈረ። ከማየት ነው የሚመስል ልብስ እውነት ሲያምር እኮ ነው። እግዚአብሔር ይመስገን። አሳየኝ። ና ኮፍያ አምርባል። አይ ኮፍያውንም አልኩት አስፈራኸኝ። እስማ አንተ እቺ ጋር እዚች ጋር እንደዚህ ጨምርበት። አያምርበትም። ቲሸርቱ ግን ያምራል ማለት ነው። እዚች ጋር ትንሽ ትራሶቹ እንዳለ የእኔ ናቸው። እንዳልነካው በእጅ አይቻልም። በእጅ አይቻልም። ጠዋት እኔ ቀሰቀሳለሁ እና አልብሼ አሳምሬ እልካለሁ። ልታሳየኝ ነው አሁን የለበስከው። በኋላ ግን ማለት ነው ጠዋት ግን አልብሼ ምናምን እኮ ጠዋት እንደምትሄደው እና ምስር እየደፉ እኮ ነው የበላሁት። አንቺ ምንድን ነው ይለቀማል እኮ ምስር እንኳን እንቀጠር ድሮ የተሸራረበ ነው እሱ። እስኪ ራሴን እየወጋኝ ነው። አንተ ጋር ሽንኩርት ማስፈጭ አሁን ማለት ነው ጠዋት ትሄዳለህ። አሁን ዛሬ ሄደህ እኮ እሺ፣ ነገ ማታ ትመጣለህ። ሎከር ስር እኮ አለ ብሩ እና ከዛምተሽ ነው ዘራሽ አጠራቅም የሚል እንትን የገባ ቀን ነው ጀምሮ ነው ማጠራቀም የሚልበት ብር እግዚአብሔር ነው ወላሂ ስልኩን እኮ ታዲያ ትንሽ የገዛሁት እኮ ለአንተ ይመስላል። አንጀቴን ልትበይ ነው ዋናው ነገር ትንሽ ስልክ የገዛሁት ለዛ ነው ለአንተ ይመስላል። ሮማንቲክ ነበር ሲጀመር እኮ ስራ ነበር የሚቋቋመው። ከዛ በፊት ደግሞ ስራ እሱ ብር ነበረ። ከዛም በኋላ ደግሞ ነዋሪ ምናምንም ስትጠፋብኝ ስራቻ አይዞሽ ምናምን ብለው አጠራቀሙልኝ። ጠበጅ በር እነዚው ምናምን ሰጡኝ። ከዛ ከሱ ላይ ቀንሼ ለስከዛ ለሶፊ አንድ አይነት ላይ ታየሁት ያምሩ ነበረ። ከዛ እናንተ ገዝቼ ደግሞ ከዛ ሰው ላይ ዛሬ አመት ለኢድ ቀን የለቀቅ ነው ቪዲዮ የተሸጠ ነው ልጅዋል ስታስጠላኝ እንደዛም ነበር። ለምን ቆይ እስኪ ትንሽ ልሰራክስ ሳይ በቃ ሁለት አንድ አይነት ሳይ ያምራል ምናምን። ከዛ
ለምን ከሰው ሰው የሚለዩ አሪፍ ነው ይቆያልኩና ለሶፊም ገዛ ደግሞ እና ቆይ እንደራም ስለስ እንኳን ለ1000 ምናምንኛ ዓመት የኢድ አል-አድሃ የኢድ አል-አድሃ እንኳን ለኢድ በዓል እንኳን አደረሰህ። My brother. My best friend. Forever. ምንባ ያላልሽ ነው እኮ ጀርባዬን መስጠት አልችልም። ለጥላት ጀርባ መስጠት ይባላል። እንኳን አደረሰህ። አሁን ትራሱ የለም በእጅ አይቻልም። በእጅ አይቻልም። አይቻልም። ያንተ በጣም ነው የሚያምነው። እና እንኳን አደረሰህ። በእናትህ እዚህ ደግሞ እንጠጣለን። እንደዛ ቤት ደስ ይላል። አንተ ጅል ማርያም በጥፊ አይቻልም። ሲጀምር ፊትሽ ታለሻለሽ ተሸፍኖታል። ተገናኝ ራብሽ ጥጦች እንዳላውጣችሁ እኔ ታሰብ አንቺ ላስገባው ነበር እንጋሽ ዘቀማል ቀላም ሁለተኛ እንጋ ኧረ በቃ በቃ አንቺ ደከመኝ። ይሄ በቃ ለምን ማለት ነው? እንጋ ወይኔ ሁሉ ትራሱ ባዶ ነው በእኛ ጋሽ እና እረፍ እዚህ ተጫወት ትችላለሽ። እሺ እና መቼ ነው ስትመጣ ወይ አስተካክዬ እጠብቅሃለሁ። እግዚአብሔር እንደ ሁለት ቀን ዘርታለሽ እንዴ? እኔ እኮ ተሰልፍ አላልኩም። በጠዋት ሄድ ነው ያልኩት። እዚህ ደግሞ ለወንድም ነው እየገዛሁ ለትንሹ ገዝተሽ ትልቁ መርሳት እዚህ ሆነ ማቆራረጥ። ኤኒዌይስ የምታይ ከሆነ ብራዘር ካልዬ በጣም ይቅርታ ገዝቼለታለሁኝ እኮ ለሱ ገዝቼለታለሁ። እንደዚህ ጠፍጥፈኝ እንዴ ከአንተ ጋር ቀልድ አያስፈልግም። ሲጀምር ለካልት ገዝቼለታለሁ። የምር ትወስድለታለህ። በዛ ማንም ማንከሰበሽ ሲጀምር ነካሽ ብለህ የዛኔ ያልከኝ ትዝ ይልሃል? ትዝ ይልሃል ወይ? የዛኔ እንትን ይሉ ከሪምባት ብትነኪስ ሶፋ አስተካከልክ ያልኩህ እና እሱን እያሰብኩኝ ልንቃ እሺ ስማኝ፣ በነፍስ ያመኝሽ እንዴ እንኳን ነው አንጀት እሺ ስማኝማ፣ ስንት ሰዓት ነው የምትሄደው? ጀለባ መሳይሽ ነበር እንዴ? አልፈልግም። ታሳይኛለህ። አሁን ልብስ ታሳይኛለህ።
ያው ቅድም እኮ አይቼዋለሁ ነው ተቀነሰ ይሄው ከዚህ በኋላ ተሰቀቀኝ አሰበሽ ወሬ እንደብሽ ባይሆንስ እስኪ በል ለብሽ አሁን በዚህ ትማልላለሽ ብለህ ከሆነ ስብሳል እኔ በሚቀጠቀጥ ደረት የምታል ነው እሺ መቼ ነው የምትመጣው? ከፈለግሽ እኔ ደግሞ መደበር አለመደበር ምናምን ሳይሆን ሀዘን ነው የሚሆንብን። ምን አፍትሮ ሀዘን ሆነባችሁ? እሺ ስማኝ፣ መቼ ነው የምትመጣው? ስንት ሰዓት ነው የምትመጣው? ዝገጅቼ ልጠብቅህ ቤቱን። ስማኝ። አልሰማሽም ብሮዬ በታበቅ። እሺ የዕለት ዕለት ካልመጣ ግን በበነጋታው ብትመጣ የዋልክበት ልብስን በፌስታል አድርጌ ማሰበር እና ምን አልክ? ይወጣልሻል አንድ ቤት ነው ይወጣልሻል። ለምን ተጣ ያው የመጣበት እኔማ ከምወጣ የዛን ዕለት ማታ እመጣለሁ አትለኝ? ከሄድ ጋር ልመለስ ሰራተኛ ማልቀጠል ግን ቀረት ሰራተኛ አለቃዋ ማታ ነው ተጣጣ በቃ ደግሞ በመነጋታው ስራ ትገባለህ። ደግሞ እስኪ በእናትህ ጠይ ባላለ ቆይ እንደዚህ ፊት እየታየኛል ነው እንደዛ ዘራለሁ አርብ ባል ቅዳሜሽን ዝና እናት ፕሊዝ ወጁን ይችላል ፕሊዝ ጉራጌሽን ነካው እኩል ነካው ሳልሰራ ገና ጎሎ ይመጣል አትሊስት ባልሰራ እንኳን መጉደል የለብንም። የሚመለስ ብድር እኮ ነው። እና ቅዳሜ ሳልገባ እሑድም ሳልገባ ከዓርብ እስከ እሑድ ስራ ሳልሰራ ቅዳሜ ነው ሰንበት ነው። ከዛም በኋላ ደግሞ ማለት ነው ሰኞ ትገባለህ። ሰኞ እኔም አግዛለሁ መጥቼ እንደውም ስራ እሺ እኔ አልመጣም። በእናትህ ወይ በእናትህ ቅዳሜ አብረን እንዋለን። እውነት አይመችም። ይመችሃል። ተው ደስ ይበቃ መቻችን ግን ይመችል ይመስለኛል። እሑድ እሺ አሁን አንተ የሶፊ ነው እሑድ እኮ አንተ ሲጀመር እሑድ ምንድን ነው የምታደርገው? ቆይ የምሰራቸው እንትኖች አሉ እንደዚህ አስተካክል። ይሄን እንደዚህ ወይ እንኳን እዚች ደርሰን እንጣ ስለሽ ትነኛለህ። ወሬ ሳቀር እሑድ ከጠዋት እስከ ማታ ግን ከኔ ጋር ነው የምንውለው። ምንም ስራ አትሰራም። ከጠዋት እስከ ማታ ውለህ አዳሩ ማለት 24 ሰዓት አንጨልልም። አይኔ ያልጨልልም። አንቺማ ትጨልያለሽ። መጨለል ይችላል ወይ ትጨልያለሽ? ተቀብያለሁ።
እንደዚህ ገንዘብ ማውጣት ያው እንግዲህ ተሳካልን። በልብስ አግኝተነዋል። እኔማ በቦክሰሩ ነው ነበር አሳያችኋለሁ እያሰብኩት፣ ግን ያው ልብሱን ለብሳል። እሑድ አብረን ነው የምንውለው እና አብረን እንውላለን። እያንዳንዱ ነገር አሳያችኋለሁ። ቅዳሜ ስራ ይገባል፣ ግን አስረፍደዋለሁ። ወይም ደግሞ እኔ ግን በበዓል ማግስት ስራ ይገባል እንዴ? እኛ ድሮ ትምህርት ቤት አንገባም ነበር በበዓል ማግስት። እነሱ ያመጡት ልጅ ስራውን ሲወድ ብር ማውጣት ሲጠላ ምን አይነት ልጅ ነው? ሚኒት ራሱ እንዳላበላሸው ብቻ ውዶችዬ እወዳችኋለሁኝ። ዛሬ ያው እናጨልለዋለን ብዬ አስቤ ነበር። ራሴ ጨልያለሁኝ በትራስ ምት ናኔ ዞራል እና እወዳችኋለሁኝ። በቃ ያለን ነገር ካለ ያው በዓል እዛ ነው የሚያከብረው። በዓል አልቀርጽላችሁም ያው የታወቀ ነው እና አሁን የእሑዱን ቀጠሮ ይዤላችኋለሁ። ፒስ አይ እወዳችኋለሁኝ። ባይ ባይ።